ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ዋላችሁ? ሰላም ነው። ዛሬ አሳ ልሰራ ነው። አሳ ሙጠበቅ ይባላል። እንግዲህ ያው ሽንኩርት አዘጋጃለሁ። እዚህ ጋር ቃሪያ አለኝ እና ለአሳ ሙጠበቅ የሚያስፈልጉ ግብአቶች ደግሞ ቲማቲም አለ የተከተፈ፣ በሰላህ ድር አለ፣ ኩዝበራ አለ፣ ሸበት ይባላል እና ፍልፍል ሮሚ፣ ቱም የተከተፈ አለ እና እንጀምር እና ሼር ሰብስክራይብ አድርጎልኝ አዲስ ጀማሪ ነኝ፣ አበረታቱኝ። እና ሰመኮ እዚህ ጋር አለ አዘጋጅቼዋለሁ፣ ጣብሼ ማለት ነው። እና ለሰመኮ ደግሞ ባህራቱ አሳያችኋለሁ የሚጨመረውን ያለ እና የሰመኮ እንትን ማለት ነው። ባህራቱ ይሄ ዝንጅብል የተፈጨ ነው፣ ፍሬሽ ስለሌለኝ ነው። ጫው፣ ከሞን፣ ቱም ፓውደሩ ማለት ነው። እና ይሄኛው ሸሪካ በጣም አሪፍ ነው። የትኛውን ባህራት ይሄ ካረጋችሁ በጣም ምርጥ ነው። ፍልፍል አስዋድ እና ሰዎቹ ያው የሚወዱትን ነው እንግዲህ ብዙ ነገር አላስገባም። ባህራት ምናምን አይመቸኝም። እዚህ ላይ ቀላቅዬ ትንሽ አንድ ሰዓት ምናምን አቆይቼው ከዛ ጠበስኩት ማለት ነው። በመካከለኛ ዘይት ጠብሼው እንዲያስቀምጨዋለሁ። አሁን ሽንኩርቱን እናብስልና እንገናኛለን። አሳ ዘይት አለው። ዘይቱ ነው ኦሊቫ ኦይል። ብዙ ዘይት ሳይበዛ ጥሩ ነው፣ ምክንያቱም አሳውም ዘይት ያለ ስለተጠበሰ። የሚጠበቅ ደግሞ ብዙ እንደዚህ ዘይት ምናምን አያስፈልገውም። እና ይሄ እርዱ ረስቼ ነበረ። ይሄ ምርድ ይገባል አንድ ላይ ማለት ነው። እንደዚህ ብራውን ሆነዋል። ያው ብዙ መብሰል ያኔ እንትን የለበትም። አብሮ ስለሚበስል ሙጠበቅ ስለሆነ አንድ ላይ መቀላቀል ነው። እንግዲህ እንደዚህ ነው። እዚህ ደረጃ ደርሰዋል። አሁን ፍልፍሎ ይሄውን እንደዚህ ሆነ። ያው ሙጠበቅ የሚባለው ኹዳር ነገር ስለሚበዛበት ነው። እና ያው እንደዚህ ነው። እንደ ቤቱ አሰራር ይለያያል ለእያንዳንዱ ነገር። እንደ ቤቱ አሰራር እንደ ሙያ ነው። ያው እኔ የራሴን ስሪ ያለኝን ነው የምሰራው እና አበረታቱም። ብዙ ምርጥ ሼፎች አሉ ምግብ የሚችሉ ምግብ የሚሰሩ ማሻላ። ያው እኔም ደግሞ ምንም አይደለም እና እየሰራው ነው። እንደዚህ ነው። ቅድም ያሳየኋችሁ ቅመማ ቅመሞች ይጨምራለሁ። እኔ ብዙ ቅመም አልጨምርም። አሳው ላይ ስለተዘጋጀ ባህራት ስላለው እንደዚህ ነው። እንጨራርስና እንመለሳለን። ሙጠበቅ የሚባለው ያው እንደዚህ ግሬን ነገር ስለሚበዛበት ነው። አሁን በትልቁ ቀይሬዋለሁ። ያው ሮዝ ምናምን ስለሚጨምር፣ በነገራችን ላይ ሮዝ እዚህ ጋር ግማሽ የበሰለ አለ። አሁን እናደርጋለን አሳውን እዚህ ጋር እንጨምራለን ማለት ነው። ሙጠበቅ የሚባለው ይሄ ነው። አሳውን እንዲህ እናደርጋለን። አብሮ ነው የሚበስለው ሁሉንም አንድ ላይ ማለት ነው። ያው ለጣሙ ያክል ነው የሚጠበሰው። እና አሳ ስታጥቡ ያው አሳ ሽታ በጣም ነው የሚያስጠላው። ኸል ካረጋችሁበት ኸል ቪኒገር ማለት ነው እና ሎሚ፣ ጨው በሶስቱ ካጠባችሁት በጣም ነው የሚጣፍጠው። ሽታው ደግሞ አንድ ሽታ አይኖረውም። እና ያው ሙጠበቅ እንደዚህ ነው። ሰሪያ ሰው ሰምቼዋለሁ፣ ለምን እንደሆነ አላውቅም። አሳ በጣም ነው የሚወዱት እነሱ ደግሞ። ያው ብዙም አይበሉም፣ ለዛ ነው ሳነስኩት። አያችሁ ሁለት አይነት ከለር ይሆናል። አሁን
ይጠበቅ። ያው ግሬን ነው ታውቃላችሁ እንዳለ እናንተ እንዴት እንደምሰሩ አላውቅም። ያው እሷ ቪዲዮ ልካለኝ ነው። ከዛ ቃሪያ ቀዩ ነበረ ግን ቃሪያ የለኝም። ቀዩ በእጅ የሚይዘው ግላብ ስለሌለኝ ነው። እና በመጨረሻ ደግሞ ያው ሩዝ አለ። ሩዝ እዚህ ጋር የበሰለ ሩዝ አለ። አያችሁ ሩዙ ምንም ነገር አልጨመርኩበትም። ያው ጨው፣ ዘይት እና ውሃ በስ ሌላ ነገር ምን ያለው እሳቱን ቀንሰውና አስገብቼ መለሳለሁ። እንደዚህ ነው ሩዙ። ከዛ ከድናችሁ ትተውታላችሁ አንድ ሰዓት ለ30 ደቂቃ ያው ሰዎቹ አምጪ እስከሚሉ ድረስ። ከላይ ያለው ነጭ ይሆናል፣ ከታች ያለው ደግሞ አረንጓዴ ይሆናል። ምርጥ ሙጠበቅ ማለት ነው። ሩዙ ደግሞ አቡካስ ነው። በአንድ ሰዓት ያክል በቀዝቃዛ ውሃ ዘብዝፌዋለሁ እና ያው እንደዚህ ሀባ ሀባ ይወጣል። በጨው ያኔ ትንሽ ለብ ባለ ውሃና በጨው በደንብ አጥባችሁ ሄል አድርጋችሁበት አጥባችሁት ምናምን እና ያው ከዛ አንድ ሰዓት ከዘፈዘፋችሁት እንደዚህ ያምራል። የሚያምር ከለር ይሰጣችኋል እና ሀባ ሀባና ጠዊል ይሆናል። ያኔ ሀባ ማለት ፍሬ ይሆንላችኋል። እንደዚህ ማለት ነው። አያችሁ እንደዚህ ብትን ይላል። አሁን ሲቀላቀል ሲበስል በጣም ምርጥ ይሆናል። እና በኋላ ደግሞ ጋልጣችሁ ነው እንትን የምትሉት። እዚህ ጋር ያዘብኝ ተመልሰው ነው ያላስ እንደዚህ ነው። ያው በኋላ ምናልባት ከለሩ እንትን እስካላለላችሁ ያውላችሁ እንደዚህ ነው የሚሆነው። እንዲህ ያምር ከለር ይሆናል ማለት ነው። እንደዚህ እንዲህ ግሪን ከለር ይሆናል። በጣም ያምራል እና ደግሞ ጣዕሙ በጣም ነው የሚጣፍጠው። ትንሽ ቀምሼዋለሁ እኔ የምበላው አሳ የተጠበሰ እና ነጭ ሩዝ ነው የምበላው። ለራሴ ትንሽ አስቀራለሁ እና እናንተም ከሰራችሁ ከደከማችሁ ብሎ ራሳችሁ ጠብቁ፣ ውሃ ጠጡ። ሙቀቱ እንዴት ነው? አላህ ይጠብቃችሁ ባላችሁበት። ዱአ አድርጉልኝ፣ አበረታቱን አላችኋለሁ። እንደዚህ ነው። ራሳችሁ ጠብቁ። አላህ ሀገራችን ሰላም ያርግልን። ሰላም አለይኩም ወራህመቱላህ